ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ የማሳያችሁ 4 ነጥቦች ይሆናል። አንደኛ ኤክስቼንጅ አደራረግ እንዴት ነው የሚለውን የምናይ ይሆናል። በሁለተኛ ደረጃ ደግሞ ኤክስቼንጅ ያደረግነውን ኮይን እንዴት እንቀያየር፣ ለማን ነው መላክ ያለብን፣ ለራሳችን ብንልከውስ ይቻላል ወይ? በሶስተኛ ደረጃ ኮይን ስንቀያየር የትኛው ሌቭላችን ነው የሚያድገው? አራተኛና የመጨረሻው ኤጀንት እንዴት እንሁን የሚለው ይሆናል። እነዚህን 4 ነጥቦች አጠር ባለ ቪዲዮ የማስረዳችሁ ይሆናል። እናንተ ቪዲዮን እስከ መጨረሻው ተከታተሉ። ለቤቱ አዲስ የሆናችሁ ደግሞ ይህን ቻናል ሰብስክራይብ አድርጉና ስለዚህ ፕላትፎርም ሙሉ መረጃውን የምታገኙበት ይሆናል። ቪዲዮ ለብዙ ሰው እንዲዳረስ ላይክ ማድረጋችሁን እንዳትረሱ። ቀጥታ ኤክስቼንጅ አደራረግ እንዴት ነው ወደሚለው እንሄዳለን። ኤክስቼንጅ እንዴት ነው የምናደርገው? በቅድሚያ ሚ የምትለዋ ውስጥ እንገባለን። ሚ የምትለዋ ውስጥ ከገባን በኋላ ከላይ እንደምትመለከቱት 100,000 ይላል። ይህን 100,000 ነው እኛ ወደ ኮይን መቀየር የምንችለው። 100,000 ፖይንት ካልሞላ ወደ ኮይን መቀየር አንችልም። ወደ ኮይን ቀይረን ደግሞ እንዴት ነው ሌቭላችንን ለማሳደግ እና ቪአይፒ ለመግዛት የተለያዩ ነገሮች ለማድረግ እንዴት ነው የምንጠቀመው የሚለውን የማሳያችሁ። አንዴ ፖይንት የሚለውን ፖይንቱን ራሱ እንነካዋለን። አንዴ ፖይንቱን ነክተን ከገባን በኋላ ውስጥ ገብተን የምናገኛቸው ካሽ አውት፣ ኤክስቼንጅ እና ትራንስፈር ይሆናሉ። እኛ ኤክስቼንጅ የሚለው ላይ እናደርገዋለን። ከዛ ከታች አንድ ብለን እንጽፍና ከታች አንድ ብለን ስንጽፍ ከታች በኩል ደግሞ 90,000 ኮይን ብሎ ያመጣልናል። እኛ ኤክስቼንጅ ፖይንት የሚለውን እንነካዋለን። ልክ እሱን ከነካን በኋላ ከዚህ በፊት የፊት አሻራ የሰጠን ከሆነ የዛን ሰዓት ያስገባነውን ኮድ አሁን እናስገባለን። ከዚህ በፊት ደግሞ የፊት አሻራ ያልሰጠን ከሆነ አሁን ኮድ እንሰጥና እዚሁ አሻራ ሰጠን ኤክስቼንጅ ማድረግ እንችላለን። አሁን ከዚህ በፊት እኔ ስለሰጠው እኔ የሰጠውትን ኮድ አስገባና ኤክስቼንጅ አደርጋለሁ። እናንተ ደግሞ ያልሰጣችሁ ከሆነ እዚሁ ፊት ለፊት ላይ እንደምታዩት ኮድ ስጡና የፊት አሻራ ሰጣችሁ ኤክስቼንጅ ማድረግ ትችላላችሁ። በምትመለከቱት መልኩ ኤክስቼንጅ አድርገናል። እኛ የምንጽፈው ከላይ 100,000 ብለን ሳይሆን አንድ ነው የምንጽፈው። 100,000 ከፈለግን አንድ ቁጥር እንጽፈን ነው ኤክስቼንጅ የምናደርገው። አይ እኛ 100,000 አይደለም የምንፈልገው፣ እኛ የምንፈልገው 200,000 ነው ከኋላችሁ ደግሞ 2 ቁጥር ነው የምንጽፉት። በዛ መልኩ ነው ኤክስቼንጅ ማድረግ የምንችለው። ኤክስቼንጅ የምናደርገው 100,000 በመጻፍ አይደለም። አሁን ቀጥታ ኤክስቼንጅ ያደረግነውን ኮይን የቱ ጋር ነው የምናገኘው? አንዴ ባክ ብለን እንወጣለን። እንደምትመለከቱት ኮይናችን 100,000 ሞልቷል። በዚህ መልኩ ኤክስቼንጅ ነው የምናደርገው። ከዛ እንዴት ነው ኤክስቼንጅ ያደረግነውን ፖይንት ከሰዎች ጋር የምንቀያየረው ወይም ደግሞ ለራሳችንም ራሳችን እንዴት ነው መላክ የምንችለው የሚለውን እንደማሳያችሁ። አንዴ ሆም ላይ እንገባለን ከታች። ከዛ ሆም ላይ ከገባን እንደምታዩት ይሄ የኔ አካውንት ነው ብያቸዋለሁ። ኤጀንት አብዱ አዳዲሶች ግቡ የሚለው የኔ አካውንት ነው። አንዴ እሷ ውስጥ እንገባለን። ልክ ወደ ውስጥ ከገባን በኋላ በዚህ መልኩ ሰዎችን ካገኘናቸው የምንልክለትን ሰው ካወቅነው በኋላ ያን ሰው አንዴ እንነካዋለን። ለምሳሌ እኔ ግርምሽ ለሚለው ሰው ከሆነ የምልከው አንዴ ግርምሽ የሚለውን አንዴ ነካዋለሁ። ከዛ በዚህ መልኩ ሲያመጣልኝ ከታች ሴንድ ጊፍት የምትላለች እሷን አንዴ ነካታለሁ። ልክ እሷን ከነካው በኋላ በዚህ መልኩ ያመጣልኛል። እዚህ ጋር እናንተ የሚያመጣላችሁ ሆት ላኪና ሌክቸር የሚል ያመጣላችኋል። እናንተ ሆት ላይ ነው የምታደርጉት። እዚህ የመጀመሪያው ላይ ስትገቡ እንደነበረው የሚቀመጥ። ከዛ የምትልኩለትን ሰው ስላወቃችሁት ከፊት የነካችሁት ሰው የምትልኩለት ሰው ስለሆነ እናንተ አንዴ ወደዚህ ወደ ጎን ገፋ ታደርጋላችሁ። አሁንም ወደ ጎን ትገፋላችሁ። ከዛ እዚህ ጋር የምትፈልጉትን መጠን ትፈልጋላችሁ። ለምሳሌ 100,000 ከሆነ የምትልኩት እቺን ብትልኩ አሪፍ ነው። ካስትል ፋስት የምትለዋን እሷን ብትልኩ በጣም አሪፍ ነው 100,000 ከሆነ። ምክንያቱም 10,000 ቦነስ ይሰጠዋል ለዛ ሰው፣ ለሚቀበለው ሰው 10,000 ቦነስ ይሰጠዋል። አይ 100,000 የለኝም እኔ የምልከው 90,000 የምትሉ ከሆነ ከፊት እናንተ እዚህ ጋር 60,000 የምትለዋን ትልካላችሁ። እቺን ትልካላችሁ። ከዛ
እዚህ ጋር 30,000 የምትላለች እቺን 30,000 ትልካላችሁ። በሁለተኛ እቺን 30,000 ትልኩለታላችሁ። ከዛ 90,000 ሞላ ማለት ነው። 90,000 ልካችሁለታል። የእናንተ ኮይን በዚህ መልኩ ለዛ ሰው ይገባለታል። ይህን ኮይን ደግሞ ያ ሰው እንደገና በአሁኑ መልክ ኤክስቼንጅ አድርጎ ለሌላ ሰው ይልካል። እርስ በራስ የምትቀያየሩት እንደዚህ ነው። አይ እኔ ከሰው ጋር መቀያየር አልፈልግም፣ ራሴ ከራሴ ጋር ነው መቀያየር የምፈልገው የምትሉ ከሆነ ራሳችሁን ነክታችሁ ነው በዚህ መልክ የምትቀያየሩት። ኮይናችሁ ልትቀያየሩ የምትችሉት በዚህ መልኩ ነው። ከዛ በተረፈ ኮይን ስንቀያየር የትኛው ሌቭላችን ያድጋል? የሚያድገው ሌቭላችሁ አንደኛ ራሳችሁ ላይ ስታዩ እዚህ ጋር ላይቭ ሌቭል ያድጋል። የላይቭ ሌቭላችሁ ያድጋል። ሁለተኛ ዊርዝ ሌቭላችሁ ያድጋል። ሁለቱም ሌቭሎች ያድጋሉ እና አንዱ ስትሰጡ የሚያድግ ሲሆን አንዱ ስትቀበሉ የሚያድግላችሁ ይሆናል። በዚህ መልኩ ሌቭላችሁ ያድጋል። ከዚህ ውስጥ እንወጣና ሌላ ሌቭላችን የት ነው የሚያድገው? አንዴ ሚ ውስጥ እንገባለን። ሚ ውስጥ ከገባን በኋላ ታስክ የሚለው ውስጥ እንገባለን። ታስክ የሚለው ውስጥ ስንገባ እንደምትመለከቱት እዚህ ጋር ስቲል ኒድ ሌቭል አለ። ስቲል ኒድ ሌቭሎች አሉ። የስቲል ኒድ ሌቭሎች ምን ይመስላሉ? ነክታችሁት ከገባችሁ በኋላ ስቲል ኒዳችሁን እንዴት ነው የምታሳድጉት? በዚህ መልኩ ይሆናል። የመጀመሪያው የስቲል ኒድ ወይም ደግሞ መጀመሪያ ላይ 500 የሚሰጣችሁ በሰዓት 500 በሁለት ሰዓት 1000 የሚሰጣችሁ ምንም ኤክስቼንጅ ሳታደርጉ የሚሰጣችሁ ነው። ነገር ግን 24,000 ስትቀያየሩ በሰዓት 600 ያደርግላችኋል። በሁለት ሰዓት 1200 ያደርግላችኋል። 50,000 ስትቀያየሩ በሰዓት 1200 ያደርግላችኋል። በሁለት ሰዓት 2400 ያደርግላችኋል። 150,000 ስትቀያየሩ በሰዓት 3000 ያደርግላችኋል። በሁለት ሰዓት ደግሞ 6000 ያደርግላችኋል። 300,000 ስትቀያየሩ በሰዓት 5000 ያደርግላችኋል። በሁለት ሰዓት 10,000 ይሰጣችኋል። 900,000 ስትቀያየሩ በሰዓት 13,500 ይሰጣችኋል። በሁለት ሰዓት 17,000 ይሰጣችኋል ማለት ነው። በሁለት ሰዓት 17,000 ይሰጣችኋል። 1,200,000 ስትቀያየሩ በሰዓት 18,000 ይሰጣችኋል። በሁለት ሰዓት 36,000 ትቀበላላችሁ። በዚህ መልኩ ማሳደግ ትችላላችሁ። እስከ 50 ሚሊዮን ስትቀያየሩ ደግሞ በሰዓት 180,000 ይሰጣችኋል። በሁለት ሰዓት 360,000 ይሰጣችኋል ማለት ነው። በጣም አሪፍ ነው። ይሄ ማለት በጣም አሪፍ ነው። በዚህ መልኩ ይሄኛውም ሌቭላችሁ ያድጋል። እንዴት ነው ኤጀንት ልንሆን የምንችለው? ኤጀንት እንዴት ልንሆን እንችላለን የሚለውን አሁኑን የማሳያችሁ ይሆናል። ሚ ጋር ትገቡና ሚ ላይ ገብታችሁ ኤጀንሲ የምትለውን አንዴ ትነኳታላችሁ። ኤጀንሲ የሚለውን ከነካችሁ በኋላ እዚሽ ጋር እንደምትመለከቱት ክሬት አን ኤጀንሲ የምትላለች። ክሬት አን ኤጀንሲ እሷ ጋር አንዴ ትነካላችሁ። እሷን ከነካችሁ በኋላ እንደምታዩት እዚህ ጋር ከታች ኤጀንሲ ኔም እያለ ነው። ኤጀንት የምትሆኑበት ስም አስገቡ እያላችሁ ነው። እኔ አብዱ ብዬ እንዳስገባሁት እናንተ ለምሳሌ ሰሚር ከሆነ ስማችሁ ሰሚር ብላችሁ ታስገባላችሁ። ሰሚራ ከሆነ ሰሚራ ብላችሁ ታስገባላችሁ። ኢንተርን ዘ ኤጀንት ኔም የሚለው ጋር ኤጀንት የምትሆኑበትን ስም ታስገባላችሁ። በመቀጠል እዚህ ጋር ሴሌክት ዩር ካውንትሪ የሚል አለ። እዚህ ጋር ሴሌክት ዩር ካውንትሪ የሚል አለ። እሱን አንዴ ትነኩና ሀገር ትመርጣላችሁ። እዚህ ጋር ደግሞ የዋትስአፕ ቁጥራችሁን አስገቡ እያለ ነው። እሱ ጋር የሚላችሁን ታገባላችሁ። መጀመሪያ ላይ ለምሳሌ እኔ ሀምዛ ነው። ሀገር ምረጥ የሚለኝ ጋር ደግሞ ኢትዮጵያን እመርጥለታለሁ። እዚህ ጋር ደግሞ የዋትስአፕ ቁጥርን አስገባ እያለኝ ነው። እኔ አንዴ እዚህ ጋር መስመሯን ትነኳትና እቺ የፕላስ ምልክት ትነኩና 251 የሚለውን ትፈልጋላችሁ። የኢትዮጵያ ከሆነ የዱባይ ከሆነ የዱባይን ታስገባላችሁ። የሳውዲ ከሆነ የሳውዲውን ማስገባት ትችላላችሁ። ዋትስአፕ ቁጥሬን አስገባለሁ። በዛኛው ስልክ ቁጥሬ ኤጀንት ስለሆንኩ በዚህኛው ሌላ ነው የማስገባው 7 1553 1779 ይህን ካስገባችሁ በኋላ ከታች እናንተ ኮንፊርም ትሉታላችሁ። ቀጥታ ኤጀንታችሁ ጋር ይገባለታል። ኤጀንታችሁ ደግሞ ምን ማድረግ ነው ያለበት? እንደምታዩት እዚህ ጋር ሀምዛ ብሎ ሜሴጅ አምጥቶልኛል። እሱን አንዴ ነካ አድርጌው እገባለሁ። እንደምታዩት እዚህ ጋር ሪጀክት እና አግሪ የሚል አለ።
እኔ ደግሞ ኤጀንት ላደርጋችሁ ስለፈለኩ ለእናንተ አግሪ የሚለውን እጫናለሁ። ኤጀንት ግን እንዳደርጋችሁ ካልፈለኩ እዚህ ጋር ሪጀክት የሚለውን እጫንና እናንተን እመልሳችኋለሁ። ሆስት የሆናችሁ እንድትቀጥሉ አደርጋችኋለሁ። ሪጀክት የሚለውን በመንካት ከኔ ስር እንዳትወጡ በማድረግ እስሬ ላይ እንድትቆዩ አደርጋችኋለሁ። አግሪ የሚለውን ከነካውላችሁ ደግሞ እናንተ ኤጀንት ትሆናላችሁ ማለት ነው። ነገር ግን ይህን አካውንትን መልቀቅ ስለማልፈልግ ሪጀክት እለዋለሁ። የራሴ አካውንት ስለሆነ ነው። የእናንተ ሪጀክት አላደርግባችሁም። በዚህ መልኩ ኤጀንት መሆን ትችላላችሁ። ኤጀንት ከሆነ በኋላ ሴቲንጎች ይቀያየራሉ ወይስ አይቀያየሩም? እነሱን በሌላ ቪዲዮ የማሳያችሁ ይሆናል። የኤጀንት ቪዲዮ በቀጣይ ዙር እሰራላችኋለሁ። ለዛሬ ቪዲዮ ይሄን ይመስላል። ቀጣይ በምን ርዕስ ልሰራላችሁ ትፈልጋላችሁ? ስለ አፕሊኬሽኑ ሆኖ የከበዳችሁን ነገር ካለ ኮሜንት ላይ ጻፉልኝ። እኔ በሱ ኮሜንት አይቼ ቪዲዮ እሰራላችሁና ያን ቪዲዮ በማየት መልሳችሁ ይመለሳል ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።